ሰላም እንዴት ናችሁ ዩቲዩብ ፋሚሊዎች? ዛሬ የምንገኘው ሀረር ላይ ነው። ሀረር ጀጎል ግንብ ውስጥ ነው የምንገኘው። ጀጎል ግንብ ውስጥ ያሉትን ኮሪደር ልማቶች የተሰሩትን ዞሮ ዞሮ እናሳያችኋለን። ከኛ ጋር ነው። መጋላ ጉዱ የሚባለው ገበያ አካባቢ ነው። ባይዝ ጋር መጋላ ጉዱ ማለት መጋላ ጉዱ መጀመሪያ የሀረር ጉዱ የመጀመሪያው የሀረር ገበያ ማለት ነው። ወርታች ይሄ ቦታ ደግሞ ታውቃለህ ምን ነው? መኪና ግርግር ልብስ መስፊያ ምናምን ቦታ ናቸው። መኪና ግርግር ይባላል ቦታ እዛ መኪና ግርግር የሚለው ወረሰው አንተ መልስ መጀመሪያ እዚህ አካባቢ በቃ የልብስ መስፊያ ቦታ ምናምን ይሄ ነበር። አይጋይስ አሁን ደርሰናል እና አብረን እናየዋለን። እንዳስተረቆች መንገድ የተባለበት ምክንያት ቀጭን ከመሆኑ የተነሳ ጣሉ ሰዎች እንኳን ይገናኙ ሳይነጋገሩ የማይተላለፉት መንገድ ማለት ነው። ልጆች ፎቶ የተነሱበት ነው። ቀስ ብለን አልፈለም ያው ለዚህ ነው አያስታርቅም። በአንድ ጊዜ አንድ ሰው ማለፍ ስለሚችል ብቻ ነው የተባለው። ሶሉሽን ምን ተሰማ? እንደጠብቀው አገኘው። እኔ ማለት በቪዲዮ ላይ ሳይ እንደዚህ ረጅም መንገድና እንደዛ በረጅም መንገድ አብረን የምትጓዙ ውስጥ ያለው ነበር የመሰለኝ፣ ግን አጭር ናት። ያው ግን ጠባብ ነው እንደተባለው አንድ ሰው ጎን ለጎን ሆኖ ማረፍ መሄድ የማይችልበት መንገድ ጠባብ መንገድ ናት። እውነትም አስታራቂ መንገድ ናት። አነስታለች እንጂ አነስታራቂ መንገድ ናት። እንደጠበኩት ነው። አንተ ራስህ ስትመጣ ከፊት ለፊት አንድ ሰው ነበር። መንገድ ለቀውልኝ ያለፍኩት አሁን ራሱ ነው ስመጣ አንተ ተብስ ማለፍ አልችልም ነበር። መንገድ ተለቀውልኝ ነው ራሱ ያለፍኩት። አይታችኋል እንዳያችሁት ቪዲዮ ላይ። እናንተም ደግሞ ሳይታችሁ ያለው ነገር ነው አይደለም የሚለውን ሰው በዚህ ጋር ነው ነገር አለ።
ወደ መጋለው ጉዱ የሚወስድን መስመር ላይ ያለ ነው። ያው እንግዲህ የሚያምር ነገር እያሳየናችሁ ነው። በዚህ በተሰራ በደል ልማት ላይ አንዳንድ ስራዎችን እውነት ነው የሚባለው በጣም አሪፍ ስራዎች ተሰርተዋል። ያው እኛም እናንተን ለማሳየት ዞር እያልን ነው። ደክሞ ነው አረፍ ያለ እና ጸዴ ነገሮችን እያየን ነው። እኛም ለእኛም አዲስ ነገር ነው ያየነው። እናንተን እናሳያለን ብለን ለእኛም አዲስ ነገር እያየን ያለ ነው። አብረን ነው እንደ አዲስ እያየን ያለ ነው። ከመሰረቱ በፊት ይሄ ነገር ከመሰረቱ በፊት ድሮ መጀመሪያ አውቀው ነበር እና በጣም ትልቅ ለውጥ ነው ያየሁት። ጸዴ ነገር ነው የሰሩት። ገና አላለቀም። አሁንም ገና የሚሰሩ መስመሮች አሉ። እነሱን እንደምጨምር እናሳያቸዋለን። ግቢ ነው። ይሄ የቱርክ ግቢ ከድሮ ጀምሮ የቱርክ ትምህርት ቤት የነበረ ነው። የሚገኘው በጀጎል ግንብ ውስጥ ነው እና የቱርክ ቋንቋ ትምህርት ይማሩበታል። ሙዚየም አለው። ሌላ ጊዜ ደግሞ ተመልሰን ሙዚየሙን እናሳያችኋለን። አሁን ያለውን ውስጥ ዞር ብለን እናሳያችኋለን። ይመቻችሁ። አሁን በዛም ይወጣል ያለውን ከተማው ቫይብ ያሳያችኋል። ወደዛ ክፈት ጠግ ላይ ደዛ ይከፈት ነገር ነው። ቱርክ ትምህርት ቤት ጸዴ ነው፣ ያምራል።
ያማረና ውብ ቤት ነው። ዘመናዊነት ድሮ የነበረ ማለት ታስበው አሁን ላይ አረብ ላይ የሚያሳየን ነገር ምንድን ነው? ጥንት ራሱ ዘመናዊ ነው እና ትልቅ እውቀት ያለው ሰዎች እንዳሉ የሚያሳየን ይህን ይመስላል። ጋይስ እንግዲህ እስካሁን የነበረን ቆይታ ይህን ይመስላል። ቪዲዮውን አይታችሁት እንደምትሉት እርግጠኛ ነኝ። ከዚህ በኋላ ደግሞ አሪፍ ቪዲዮዎች እናሳያችኋለን። እናንተ ሀሳብ አስተያየት ሌላም ደግሞ ውስጥ የምናሳያችሁ የምትፈልጉት ነገሮች ኮሜንት ላይ አስቀምጡልን። አሪፍ ቪዲዮ እናሳያችኋለን። ቀጣይ ይመቻችሁ።